አስማት ማለት ይሄ ነው። ተወልዶ ካደገበት መንደር የተሰጠው ስም ነው። እናትና አባቱ ያወጡለትን ስም ሳይዘነጋው ይቀራል ብላችሁ ነው? አስማት ወላጅ እናቱንና አባቱን በአንድ በተረገመች ቀን ነበር ያጣው። ያቺ ቀን ለእርሱ ሕይወት ፊቷን አዙራበት የቆነጠጠች ዕለት ነበር። ሆኖም ግን አስማት ብቸኛ በዚህ ዓለም የቀረው ነገር ነበር። ታናሽ እህቱ ነች። ታናሽ እህቱ የልብ ህመም አለባት። አስማት ለእህቱ ሲል የማይገባበት ጉድጓድ የለም። ያልሄድም ማለት ነው። እሱ ደግሞ ቆይ ለምንድን ነው የምማረው? ቆይ ሰዎች ለምንድን ነው የሚማሩት? ሰዎችማ ተስፋ ስላላቸው ነው። እኔ በየደቂቃው ሞቴን እያሰብኩ እንዴት ነው የምማረው? ልረሳው ብሞክርም አልቻልኩም። ሞት አይደል ወንድሜ፣ ያስፈራል እኮ። የኔ ውድ እህት የምን መፍራት ነው? ፈጣሪ እኮ ከኛ ጋር ነው። ደግሞ እኔ ወንድምሽ እያለሁ ምንም አትሆኝም። እሺ ከየትም ብዬ አሳክምሻለሁ። አሁን በቃ ቺፕስ ልጋብዝሽ እንሂድ። የምር እናቴ በስቷል ተርጋሚ ከጋሚ ሰብሳቢ በታኛ ሚስም ሰጪው ሸትን ገምጃሚ ዱርዬ ብሎ አስወሪ ገጋሚ የሙልፈላ ብቻ ተሳ ናጃሊ ኧረ ብዙ በስቷል በስታቢ አስማት ይኸውልህ የሚገርሙ ቀበሮች ተገኝቷል። አንተ ብቻ ፏ ብለና የሚገርም አየር ነው ያለው። የምርሽን ነው? የልባቡን ነገር ታዲያ እንዴት ላድርግ? አንተ ደግሞ ለሱ መላት አጣለህ እንዴ? በእናትህ አላላት አፍጥኖ በቃ ከች ነው። አንቺ ያ ሰውዬ እኮ ደህና አድርገሽ ያመጣጥኩት። ወይኔ ያንቺ ጉድ አያልቅ። ደግሞ ምን ብለሽ ነው? ገና ጉንጁ ስስማው አጅሬ ሁዬ ሚስቱን ልጁን ረስቶ በእኔ ፍቅር ሞከረልሽ። ማንደንጃ ኩዚ ልክ እንደነኩ አስማታው ግን በቃ ይጀማ አይልከማ ምን አገባ አርፋ ፍስበል ፈስስዳል ባክሽ ሷብ ይያለዋ ይጇና ና እየጠበቀ ነው ባክስ ተበቃ እንዴት ነኝ ታዲያ? አስማት ወደ አብስማት ይሉታል። ይሄ ነው ይኸው ፈረስ ያደርሳል እንጂ አይዋጋም። የኔ ሚኒሊክ ሂድና ልካቸውን አስገባልኝ። አንቺ ዝም ካሉሽ ብዙ ታወሪያለሽ። በይ ልቆስቁስ። አፍጥኖ ሂድና አስገባልኝ። ይቅና እንግዲህ ሱ ጫራዳልች ሷ ቀብራራነች ሷ ዋው ይሁ ልጅ ያምራ ጫራዳልች ሷ ቀብራራነች ሱ ቀላል ያምራል። ጫራዳልች ሷ ቀብራራነች ሷ ደግሞ ጣን ያለ ሳይሆን አይቀርም። እንደኔ አይነቱን አቀዋለሁ ሳያውቅ ከበላ ነው የምልሽ። በይ ተነሽና አጥብ እናድርገው። ተነሽ ሰው አለ? አዎ አለው። እናመሰግናለን። ባይዘው አቋማ ያምራል። አመሰግናለሁ። ምን አባቱ ፈልጎ ነው የሚደውልልኝ? ኧረ አንተ ምን አይነት ጉድ ውስጥ ነው የከተትከኝ? ከድር ቤት ነው እንዲያመጣችሁ። እባክህ ዝም በል። ስማ ደግሞ አቡቹን ልልክልህ ነው። ተዘጋጅ። እሺ በቃ ላቁ። አፍጥኖሽ
አራባ የምሳ ነገር አለሽ? እርቦኝ ነው። ገና ልጅ አይደለ ሰርታት በለም እንዳሰጠው። እሺ እኛ ራሳችን እኮ ነን መስራት የሚችለውን ከመደገፍ ይልቅ እየነፈቀን እንደዚህ አይነት ትውልድ መንፈጥረው። እንዲያስማት ወደ መላእክት ሃይዬ ቻማችሁ ፋበል ቆንጆ ምሳል ጋብዛችሁ ግን ሰርፕራይዝ ስለሆነ እናንተ እንድትሰሙ አልፈልግም። እናንተ እጃችሁን ታጠቡ። እኔ ልዘስ I have a big surprise. OMG በጣም ደስ ይለናል። ተነሽ ታጥበን እንምጣ። እኔ ነኝ የምበላው። ምን እንደሚያስፈልገኝ ታውቂያለሽ? እሺ ድርሻዬን ታመጫለሽ። አያሳስብሽ ጓደኛዬ። አሁን እንዴት ነው አምሮብኛል? አይ ነይ አሁን እንሂድ በእናትሽ። ነግሬሽ ነበር ሲጀመር አንቺ ምንም አልሰማም አልሽኝ። ወይኔ ሁሌ ነግርሻለሁ። ምን ታካብጃለሽ? ባዶ ቦሳኔ ያለሽ ገድኩ ብላ ሊበላ ማሬ ወለላ ሊበላ እስኪ አንዱን ቦርሳ አምጪው። ወደድኩ ብላ ሊበላ ማሬ ወለላ ሊበላ ካላንተ ሌላ ወንበሩ ሰው አለ? እናቴ በስቷል ተርጋሚ ኧረ በስ ዛሬ ሌለ ቡላላ ጠልፉኝ። ማሙሽዬ እዚህ ሰፈር ሰው ብንጠይቅ ታውቃለህ? ይቻላል። ሁሉ እንደሰጫቸው ሰው ነው እንጂ በጣም ይጠይቅናል። አይዋ ደሞን ብሩን ታያለሽ ከፈለግሽ ይቀራል። ማሙሽዬ እሷም ተዋት። እጁ ላይ ንቅሳት ያለው ትንሽ ረዘም ያለ ሲመስለኝ የእጇ መላ አለበት መሰለኝ። አታውቀውም? አስማት 100 ብር አስማት። አዎ አስማት ነው ካስታወሽ። እሺ አቡሽዬ አሁን ሳትነግረኝ ያው ጓደኛውን ጠይቂው ይነግርሻል። ዝንጅብል መልስ ሽንኩርቱን ወስደህ ልታከስረኝ ነው ወይ? ኧረ ሸምሱ ምንሽ ነው? ካልሆነ ከፈለክ ዱይረት ወር ይጻፍ። ዝንጅብል አንድ ራስ ሽንኩርት አለበት ብዬ ነው የምጽፈው። ምንድነው በዚህ በጣም የምትጨቃጨቁት? ኧረ አስማት ገላግለኝ። አንድ ራስ ሽንኩርት እየወሰደብኝ ተቸገርኩ እኮ። ምን አለ እንኳን ሩብ ያደረገው ለዱቤም ይመቻል። ና በቃ Welcome to the candy shop. እሙዬ አንከራተሽ አገላበጥሽው እኮ ያንቺ አይደለም እንዴ? እንዴ ፈገግታ ሳቀችልኝ። ልታሳብደኝ ነው። አጭሩ ነገር ዳለ ለከተማ እኔንም ለዱር አይኮበል ክፉ አመሌ አይኮበል ክፉ አመሌ አይኮበል ክፉ አመሌ አቤት ዳሌ ክፉ አመሌ አይኮበል Mickey-O, yeah man, yeah, miss you, more, በጣም እንዴ ፍቅር ሲዝም በዛኛው ህይወቴ ከእናንተ ጋር ነበር እንዴ የምኖረው? ዝም በል ምን እሺ ነው? ኧረ በወንድ ልጅ አምላክ ፍቱኝ። ኑ በሉ አሁን ነክቷል። እሺ የአስማት ጓደኛ
ቆይ ሴቶች ተረጋጉ። አሁን ቀጥ ብለህ ለአስማት ትደውልለታለህ። ለወንድሜ ለእናንተ 5 አውሬዎች አሳልፌ የማልሰጠውም አልደውልለትም። እኔን እንደፈለጋችሁ አይደለም። አሁንስ ለአስምዬ ለወንድሜ ከዚህኛው ወንድሜ የማይበልጥም። የታለ ስልክ አምጡ ልደውልለት። 09 19 ተከሰረክ ደህና ነገር አሰርቅም እንዴ? እንዴ አስማቶ ምን ሰረክሽ? አስማት እኮ ነኝ። እችን እንደ ክሪም በገመድ የምትጎተት ስልክን ይሰረከው? የኔ ሽንኩርት እኮ ይሻላል። ቢያንስ አፈርፍሬ ዱቄት ወይዬ ጠፍተር አስማት የሚገርሙ ቀበሮች ተገኝተዋል። አንተ ብቻ ና። የምርሽን ነው? መጣው አተ የሚገርም አየር ተገኝቷል። ቤቤ ልቁስቁስ ይመችሽ። እዚህ ጋር አልነበር እንዲቀጠል ዝናብ ሲዘንብ ሄዶ ነው የሚሆነው። አንቺ እንደዚህ ተጀመረ? ቆይ ኧረ አስማት እኔ ምን ላድርግ? በምወደው ወንድሜ መታብኝ ነው። ማጂክ በል ከጓደኞቼ የወሰድከውን ዕቃ መልስ። የምን ዕቃ? አንተ ውሻ ተጫወትክብን አይደል? በወዳ ተጫወተብን አይደል? ራብተኛ ድሃ። So you see, I love you so much, and I don't want to watch. ለሄኒ ቆንጆ የወሰድክባቸውን ዕቃ መልስና በሰላም ወደ ቤት ሂድ። ይኸውልሽ የኔ ማር፣ አሁን የምትይው ዕቃ እጄ ላይ የለም፣ ግን አብራችሁ ለመስራት ከተስማማችሁ እኔ ጋር አሪፍ ስራዎች አሉ። ምን አይነት ስራ? እኔ ጋር ትላልቅ ባለሀብቶች አሉ። ግን ምን? መጀመሪያ ብትፈቱኝ አይሻልም? Ciao, ese io muoio da partigiano. Tu mi አሁን የምንሰራው ሚሽን ግን እኮ ስማችንን አልተዋወቅንም አይደል? ያብ ይባላለሁ። ሃኒ፣ ኤዲ፣ ደሉ፣ ሶሊ። እኔ ጥፍጥር ይባላለሁ። አስማት ቀጣዩ ሚሽናችን የሚሆነው passeranno, oh bella ciao, bella ciao, bella ciao.